Odishino torsiaga Onane ufaisiaga Akekin ayisiaga Arara laggeyaga Muchara dokidaga Yishin tegida chala Aybin yego Aishaw aybin yego Yamche aybin yego Tae aybin yego Tawo aybin yego Ucho aybin yego Shoro heraw yega Oisa nega yega Aybin yego Ayana aybin yego Asaw aybin yego Aybin yego የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓ የምርጫ ቅስቀሳ መልእክት የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓን ይምረጡ። ምልክታችን የቁጫ ቅቤ ነው። እንኳን የሰባተኛው ዙር ጠቅላላ ምርጫ ለሚከናወንበት ዓመት አደረሳችሁ። በስድስተኛው ዙር ጠቅላላ ምርጫ ብሩህ ተሳትፎ አድርጎ በቁጫ ምርጫ ክልል ምርጫውን በአብላጫ ድምፅ አሸንፎ ለህዝብ ተወካዮችና ለክልል ምክር ቤቶች የቁዴፓን ተወካዮች ያስገኘው የቁጫ ህዝብ ዘንድሮ በሚካሄደው የሰባተኛው ጠቅላላ ምርጫም ባለድል ሆኖ ይገለጣል። ፓርቲያችን ቁዴፓ ግቡ ያደረገው የቁጫን ህዝብ ማንነትና የህዝቡን የራስ አስተዳደር መብት በማስከበር በሀገራችን ኢትዮጵያ የሰዎች እኩልነትና ማህበራዊ ፍትህ እውን እንዲሆኑ ነው። በኢትዮጵያ በ1960ዎቹ የትግል ትኩረታቸውን በብሔረሰቦች ማንነት ባህልና የራስ አስተዳደር መብቶች ላይ በማድረግ በአብዛኛው የትጥቅ ትግል ያካሂዱ የነበሩ የብሔረሰቦች መብትም ሆነ ማህበራዊ ፍትህ በኢትዮጵያ ትርጉም ባለው መልኩ እንዲከበሩ በብዙ ስልቶች የተሟገቱ የፖለቲካ ቡድኖች የሚታወሱም የሚታወቁም ናቸው። የደርግ መንግስት አገዛዝ አብቅቶ በ1983 ዓ.ም ኢህአዴግ የሀገሪቱን የመንግስት ስልጣን ከተቆጣጠረና በ1987 ዓ.ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ተመስርቶ ህገ መንግስትም ከጸደቀ በኋላ የብሔር ብሔረሰቦችና ህዝቦች መብቶች መከበራቸውንና በዚህም ረገድ ኢትዮጵያ የቤት ስራዋን እንዳጠናቀቀች ነበር ለረጅም ዘመናት ሲቀነቀን የኖረው። ጉዳዩ ግን ኢህአዴግም ሆነ በኋላ ላይ እርሱን የተካው ብልጽግና ፓርቲ በኢፌዴሪ ህገ መንግስት መሰረት ለቡድን መብቶች መከበር እውን መሆን በተለይም በቁጥር አነስ ላሉ ነገር ግን በአይነታቸው ከብዙሃኑ የማይተናነሱት ብሔረሰቦች ያነገቧቸውን የመብታቸውን ይከበርልንና የራሳችንን እናስተዳድር ጥያቄዎች በተገቢው ትኩረት ለማስተናገድ ፈቃደኛ ባለመሆናቸው በሀገራችን የባህል የቋንቋና በአጠቃላይ የሰብአዊ መብት ሆን ተብሎ በብዙ መልኩ እየታፈነ እንደሆነ ቁዴፓ ያምናል። የግለሰብና የቡድን መብቶች በዚሁ መልክ በአስጨናቂ ሁኔታ ትኩረት ከተነፈጋቸው ትርጉም ያለው ኢኮኖሚያዊና ቴክኖሎጂያዊ እድገት በአገሪቱ በአጥጋቢ ሁኔታ የማይመጣ በመሆኑ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ የሚገኙ እጅግ ብዙ ማህበረሰቦች የሚያሰሟቸውን ድምጾች ሰክኖ የሚያዳምጥ የማንነት መብትን በከባድ ሁኔታ ቸል የማለትን ተግባር በመተው ለህገ መንግስቱ ታማኝ የሚሆን መንግስት በኢትዮጵያ እንዲኖር ቁዴፓ ይታገላል። የቁጫ ህዝብ ከ1980ዎቹ ጀምሮ በቁጫነት ማንነቱ መከበርንና መደመጥን አግኝቶና ራሱን አስተዳድሮ ለመታየት ዴሞክራሲያዊ ተጋድሎ ሲያደርግ ኖሯል። በ2005 ዓ.ም በሀገር ሽማግሌዎችና በኮሚቴዎች ከ2011 ዓ.ም በኋላ ደግሞ እርሱን በሚወክል ፓርቲ በቁዴፓ አማካኝነትም ይህን ሰላማዊና ዴሞክራሲያዊ ትግል ሳያቋርጥ በማካሄድ ላይ ነው። የቁጫ ህዝብ በ2013 ዓ.ም ወክሎ ለክልልና ለህዝብ ተወካዮች ምክር ቤት የላካቸው የስድስተኛውን ዙር ምርጫ በቁጫ ምርጫ ክልል አሸንፈው ወንበር ያገኙትንና የምርጫ ቦርድ ውጤታቸውን አጽድቆላቸው ስራ የጀመሩትን የክልል ምክር ቤት አባላት ገዢው ፓርቲ ብልጽግና ያለ አግባብ ከክልል ምክር ቤት አግዶ እስከ ዛሬ ማቆየቱን ቁዴፓ ያውቃል። በተጨማሪም በኢፌዴሪ የህዝብ ተወካዮች ምክር ቤት የቁጫ ምርጫ ክልል ህዝብ ተወካይ ላለፉት 5 ዓመታት በቁጫ ምርጫ ክልል ከወከላቸው ህዝብ ጋር ተገናኝተው ስራቸውን እንዳያከናውኑ በህይወታቸው ላይ ስጋት ደቃኝ ተግባራት እንዲቀነባበሩ በማሴር የውክልና ስራቸውን እንዳያከናውኑ እንዲስተጓጎልም ስራው በቁጫ ወረዳ፣ በቁጫ አልፋ ወረዳና በሰላምበር ከተማ አስተዳደር የሚገኙ ከ15 ያላነሱ የፓርቲያችን ጽህፈት ቤቶች እንዲፈርሱ ገዢው ፓርቲ ምክንያት መሆኑ የህዝባችን አይረሴ ትዝታ ነው። ይህን ትውስታ የምናቀርበው እንዲሁ ለምሬትና ቂም ለመያዝ ሳይሆን በአካባቢያችንም ሆነ በመላው አገሪቱ የዲሞክራሲ ምህዳር በእጅጉ የቀጨጨ መሆኑንና ይህ ፈተና ግን ቁዴፓ በሰባተኛው አገራዊ ምርጫ ተወዳድሮ ድል ከማግኘት እንደማያግደው ለህዝባችን ለማስገንዘብና አባሎቻችንንም ሆነ ደጋፊዎቻችንን በዚህ ጉዳይ ላይ ለማበረታታት ነው።
ወተት በእጅጉ ሲናጥ ቅቤ እንደሚወጣው ሁሉ ሲንጡን የነበሩ ማዕበሎች ዕጣ ፈንታችንን ድንቅ የሚያደርጉት እንደሆነ አንጠራጠርም። የቁጫ ሕዝብ የማንነት መከበርና የራስ አስተዳደር ሕገ መንግሥታዊ ጥያቄ በይፋ በጽሑፍ ለመንግሥት መቅረብ ከጀመረበት ማግስት አንስቶ ይህን አጀንዳ አዘግተናል ብሎ የመፎከር ልማድ ከዚያን ጊዜ እስከ ዛሬ ድረስ በከንቱ ይቀነቀናል። በቁዴፓም ሆነ በቁጫ ማህበረሰብ ዘንድ ግን ይህንን በተመለከተ የተለወጠ አቋም እንደሌለ ቁዴፓ ያምናል። ውድ አባላቶቻችን፣ ደጋፊዎቻችን፣ ይህ ታውቆ በሀገሪቱ በሚገኙ 12 የምርጫ ክልሎች ለሕዝብ ተወካዮችና ለክልል ምክር ቤት ያቀረብናቸውን ከ50 እጩዎች በላይ ለመምረጥ በመዘጋጀት የጀመራችሁትን የመራጭነት ምዝገባና የምዝገባ ካርድ መውሰድ ተግባር አጠንክራችሁ እንድትቀጥሉ እንጠይቃለን። ቁዴፓ በሰባተኛው ዙር ጠቅላላ ምርጫ በሚወዳደርባቸው 12 ምርጫ ክልሎች ማለትም በቁጫ ምርጫ ክልል፣ በዛላ ደረማሎ ምርጫ ክልል፣ በጎፋ ዙሪያ 1 ምርጫ ክልል፣ በሶዶ ዙሪያ 1 ምርጫ ክልል፣ በሶዶ ዙሪያ 2 ምርጫ ክልል፣ በኦፋ ምርጫ ክልል፣ በኮንሶ ምርጫ ክልል፣ በአርባ ምንጭ ምርጫ ክልል፣ በጨንቻ ምርጫ ክልል፣ በዛይሴ ልዩ ምርጫ ክልል፣ በባኮ ጋዘር 1 ምርጫ ክልል፣ በባኮ ጋዘር 2 ምርጫ ክልል በአብላጫ ድምፅ ቢመረጥ የሚከተሉትን የእድገትና የለውጥ ውጤቶች አቅዷል። ሀ በማህበራዊ አገልግሎቶች ረገድ የትምህርት መሰረተ ልማቶች ምንም እንኳን ባለፉት መንግስታት አስተዳደር ዘመናት በቁጫ ምርጫ ክልልና በሌሎች የኢትዮጵያ ክፍሎች የተሻሻሉ ቢሆንም የትምህርት መሰረተ ልማትም ሆነ የትምህርት አገልግሎት ከሚገባው በላይ ከገዢው ፓርቲ ፖለቲካ ጋር ተጣብቀው ለገዢው የፖለቲካ ማህበር የሚታመኑትን ብቻ በሚጠቅም መልኩ ነበር ሲተገበር የነበረው። ቁዴፓ የትምህርት ፖሊሲው በቂና ሰፊ ጊዜ ተሰጥቶት ጥንካሬውና ጉድለቶቹ ተቃኝተው የወሳኝ ባለድርሻዎች ግብዓት የተካተቱበት የትምህርት ፖሊሲ በሀገራችን እንዲኖር የሚሰራ ይሆናል። በቁጫ አካባቢ ሕፃናት ትምህርትን የዓለም አቀፍ ተቋማትና የኢትዮጵያ ሕገ መንግሥት በሚደነግጉት መልኩ በቁጫ ቋንቋ የሚማሩበት ዕድል እንዲኖርና መሰል ፍላጎት ባለባቸው የኢትዮጵያ ክፍሎች በሙሉ ብሔረሰቦችም ሆነ ንዑስ ብሔረሰቦች በሚገባ በማይረዷቸው ተቀራራቢ ቋንቋዎች ተገደው መማርን ትተው በሚመርጡት ቋንቋ አቅም በፈቀደ መልኩ እንዲማሩ ይደረጋል። የጤና መሰረተ ልማትም ሆነ የጤና አገልግሎትን ማሳደግን በተመለከተ የገዢውን ፓርቲ ፖለቲካ በማራመድ ላይ ግዙፍ ትኩረት እንዲሰጡ የሚገደዱበትን በታችኛው መዋቅር የጤና ባለሙያዎች ላይ የሚደርሰውን ጫና በማስቀረት ፕሮፌሽናልና በሕዝብ የጤና አገልግሎት ፍላጎት ላይ ያተኮረ መዋቅር እንዘረጋለን። የመንገድ መሰረተ ልማት በሚገባ እንዲስፋፋ በርትተን እንሰራለን። በአሁኑ ሰዓት በቁጫ ምርጫ ክልል በሚገኙ 3ቱ መዋቅሮች ውስጥ ቀበሌን ከቀበሌና ወረዳን ከወረዳ የሚያገናኙ የሁሉም ወቅቶች መንገዶች የሉም በሚባል ደረጃ ላይ የሚገኙ ናቸው። ምሳሌ ለመጥቀስ ያክል የቁጫ አልፋ ወረዳን ከቁጫ ወረዳና ከሰላም በር ከተማ ጋር የሚያገናኝ ምቹ የሆነ መንገድ እስከ ዛሬ ድረስ የለም። በብዙ 100 ሺህ የሚቆጠር ሕዝብ እስከ ዛሬ በጥርጊያ መንገድና ዋና ዋና ድልድዮች ተበላሽተው በአግባቡ እንኳን በማይጠገኑበት ችግር ውስጥ ይገኛል። በመሆኑም ቁዴፓ በመንገድና በድልድይ ግንባታና ጥገና ዙሪያ ትልቅ ትኩረት ያደርጋል። ቅርብ ለቅርብ የሚገኙ የተለያዩ ዞኖች፣ ቀበሌያትና ወረዳዎች የንግድና ማህበራዊ ትስስር በፖለቲካ ጡዘት ምክንያት መከልከልና መታፈን እንደሌለበትም ቁዴፓ ስለሚያምን በቁጫ ምርጫ ክልልና በተለያዩ ጎረቤት ዞኖች አጎራባች ቀጠናዎች መካከል የተሳለጠ ግንኙነት እንዲኖር በእነዚህ አካባቢዎች ለሚገነቡት መንገዶችና ድልድዮች ትኩረት ይሰጣል። የንጹህ መጠጥ ውሃ አገልግሎት፣ የምግብ ዋስትናና በበቂ ሁኔታ የማምረት አቅም በእጅጉ እንዲያድግ ቴክኖሎጂንና የምርምር ስራዎችን በመጠቀም ረገድ ቁዴፓ ብዙ ርቀት በመጓዝ
ለሕዝብ ችግሮች መፍትሄ የሚያመጣ ይሆናል። በትራንስፖርትና መገናኛ አገልግሎት ዘርፍ በምንወዳደርባቸው የምርጫ ክልሎች የትራንስፖርት አማራጮች በአይነትና በብዛት ከፍ እንዲሉ ቁዴፓ ስልታዊ በሆነ መልኩ ጥረት ያደርጋል፣ ውጤትም እንዲመጣ ይሰራል። የቁጫ ምርጫ ክልልና አጎራባቹ በቅርብ ርቀት የሚገኝ የአውሮፕላን ማረፊያ የለውም። በቅርብ ርቀት በሚገኙ ከተሞች የአውሮፕላን ማረፊያ ግንባታ እንደሚከናወን ፍንጭ ቢኖርም ጎልቶ የሚታይ እንቅስቃሴ ባለመኖሩ ቁዴፓ በዚህ ረገድ ትርጉም ያላቸው ስራዎች እንዲሰሩና ውጤት እንዲመጣ ይተጋል። ዞንን ከዞን በሚያገናኙ የትራንስፖርት አማራጮች ላይ የተሻለ ለውጥ እንዲመጣም ያደርጋል። በቴሌኮሙኒኬሽን ረገድ የቁጫ ምርጫ ክልልም ሆነ ሌሎች የምንወዳደርባቸው አካባቢዎች በአብዛኛው የ3G ወይም ከዚያ ያነሰ የቴሌኮም አገልግሎት እንጂ የ4G እና የ5G ደረጃ አገልግሎቶች ባለመኖራቸው ደካማ የኢንተርኔት አገልግሎቶች ይስተዋላሉ። ይህ ችግር ሙሉ በሙሉ እንዲቀረፍ ቁዴፓ ተጨባጭ ስራዎችን ሰርቶ ውጤት ያስመዘግባል። ውድ ይህን መልእክት የምትታደሙ በመሆኑም በየትኞቹም ከላይ በጠቀስናቸው የምትገኙ የምርጫ ክልል አባላቶቻችን፣ ደጋፊዎቻችንና ወዳጆቻችን ያለፉትን ተግዳሮች በማስታወስ ከማዘን ይልቅ ዛሬ አዲስ ቀን መሆኑን ባለመዘንጋት የምትይዙትን የምርጫ ካርድ በመጠቀም ድምፃችሁን ለቁዴፓ እንድትሰጡ ፓርቲው ይጠይቃል። በወሳኙ ሰዓት በምርጫ ዕለቱ ቁዴፓን እንዲመርጥ ወንዱም ሆነ ሴቱ የቁጫ ሕዝብ ዴሞክራሲያዊ ፓርቲ ቁዴፓን ይምረጡ። የቁዴፓ